ፈጣሪ ዲዛይን አልቅበትም። አየው የሰው ሁሉ ፊት አንድ አይነት አይደለም። ጠባያችንም እና ሁለመናችን ደግሞ ለየት ያለ ነው። ያለን ፋከልቲ ለየት ያለ ነው። እከሌን ስላደረገ ብለህ ዝም ብለህ እሱን ተከትለህ ጭልጥ ማለት የለብህም። እከሌ የሚባለው ሰውዬን ሰክሰስፉል ስለሆነ ምናምን አክሽኑን ተመልከተው አጥና ምናምን፣ ግን እሱን ካልሆንክ ብለህ መቸገር ያለብህ አይመስልም። አንደኛ ነገር ራስን ዲፋይን አድርገህ እኔ እንደዚህ አይነት ሰው ነኝ ማለት መቻል ያለብህ አይደለም። እና ብዙ ጊዜ ላይፍ የሚከተላቸው ነገሮች ነበሩና አንደኛ ሰዎች በሂደት የሚከተሏቸው 5 ቦታዎች አሉ። አንደኛ እንደምንም ብለህ አንተ ማንነትህን ማረጋገጥ አለብህ። ምን ማለት ነው? መማር አለብህ። ትንሽ እውቀት ያስፈልጋል። ከዛ ቀጥሎ በስራ ዓለም የምትሄድ ከሆነ ሰርተህም ራስህን የምትረዳ መሆን አለብህ። መጀመሪያ ተማርክ፣ ስራ። ከዛ ቀጥለህ ኮሚኒቲ ውስጥ መግባት አለብህ። ታገባለህ፣ ቤተሰብ መራን ማድረግ መቻል አለብህ። ከዛ ቀጥለህ ያን በደንብ አጥነህ ከሰራ ወደ ኮሚኒቲ ሄደ ደግሞ ኮሚኒቲ መርዳት መጀመር አለብህ። አይደለም እንዴ? ያን ያስገኘልህ ኮሚኒቲ ስለሆነ። ከዛ ቀጥሎ እድለኛ ከሆንክ ደግሞ በአገር ሌቨል ለመርዳት ሞክር። መጨረሻ ላይ ደግሞ በጣም እድለኛ የሆኑት እንደ አንስታይን ሌላ የሆኑት ደግሞ ዓለም ላይ ኢምፓክት የሚያመጣ ነገር የሚሰሩ ሰዎች አሉ።